እንዴት ናችሁ ውድ ቤተሰቦቼ? ዛሬ ደግሞ እንደምትመለከቱት በበለቄ በአታክልት የሰራሁትን እንግዲህ ቆንጆ የጥብስ አሰራር ይዤላችሁ መጥቻለሁ። እንዲሁም እዚህ ጋር በሩዝ በበለቄ እንዴት አድርጌ በቀላል መንገድ የምንሰራው ጤናማ በሆነ መንገድ የማዘጋጀውን የምግብ አሰራር እንድትከታተሉኝ እኔ እንግዲህ ጋብዛችኋለሁ። ጊዜያችንን፣ ሰዓታችንን፣ ጤናችንንም እንግዲህ በመጠበቅ እንደዚህ በቀላል መንገድ ማዘጋጀት እንችላለን። እኔ ወደ ስራ እሄዳለሁ። አመሰግናችኋለሁ። ቶቹ እንግዲህ እዚህ ጋር እንደምትመለከቱት ነው። እዚህ ጋር ቦሎቄ አለኝ፣ ሩዝ አለኝ፣ እዚህ ጋር ፍርኖ ዱቄት አለኝ፣ ጎመን አለኝ። ይሄኛው ፐርፕል ካቤጅ ነው። እዚህ ጋር ያለኝ ኦሊቭ ኦይል፣ የፈረንጆቹ ቃሪያ፣ ጨው አለኝ። እንግዲህ በእነዚህ ግብአቶች ተጠቅሜ ብላክ ፔፐር አለኝ፣ ሲናመን አለኝ። እንዴት አድርጌ የሩዝ ጥብስን እንደምሰራ አሳያችኋለሁ። ደግሞ ይሄን ቦሎቄ ይሄን በዚህ ፐርፕል ካቤጅ ተጠቅሜ እንዴት እንደማዘጋጅ አሳያችኋለሁ። ቆንጆ ቀላልና ፈጣን የሆነ ለጤናችን ተስማሚ በሆነ መንገድ ነው ያዘጋጀሁት። ወደ ስራ ሄዳለሁ። ጋውን መጠን ልክ እዚች ጋር ዱቄት አድርጌያለሁኝ። እንደምትመለከቱት ጨው አደርጋለሁኝ፣ በጣምም ሳይበዛ፣ ምክንያቱም ሮዙን ስቀቅል ጨው ተጠቅሜያለሁ። ሲናመን አደርጋለሁ እዚች ጋር ጥሩ ጣዕም እንዲኖረው ያደርጋል። ብላክ ፔፐሩንም አድርጋለሁ። ስለዚህ ይሄንን ደግሞ አዋጄ ቀላቅዬ እመለሳለሁ። እንደምትመለከቱት እንደዚህ ቀጠን አድርጌ አብኩቼዋለሁ። ስለዚህ ጨው አለበት፣ ቅመማ ቅመም አለበት፣ ሌላ ምንም የምንጨምረው ነገር የለም። ከዛ ወዲያው ራይዙን ከላይ እንደዚህ ማደባለቅ ነው። የምንፈልገውን መጠን ልክ አድርገን ሩዙን እናደባልቃለን አብረን። እንደዚህ ከሊጡ ጋር በደንብ ማዋሃድ። በደንብ አድርጌ እንግዲህ አደባልቄዋለሁኝ። አሁን በቃ መጥበስ ነው የሚያስፈልገው። እንደዚህ ረዘም ረዘም አድርገን እንግዲህ ፐርፕል ካቤጁን ከትፈዋለሁኝ።
እዚህ ጋር የቀቀልኩትን ቦሎቄ ወደዚህ ወደ አዋሃድኩት በዱቄትና በሩዝ ያደባለኩትን እዚህ ጋር ለጥብስ ምሰራውን ያዘጋጀሁትን የጥብስ አሰራር እንግዲህ ያሳያችሁ ነው። አሁን ምን ጨምርበታለሁ? ከዚህ ወደዚህ አንድ ቦሎቄ ጨምርበታለሁ። ይሄንንም አንድ ላይ አዋሃደዋለሁ፣ አደባልቀዋለሁ። በደንብ አድርጌ አደባልቀዋለሁ። እንግዲህ እንደምትመለከቱት በደንብ አድርጌ አደባልቀዋለሁ። አሁን ለመጠበስ ዝግጁ ነው ማለት ነው። ቦሎቄውም አለ፣ ሩዙም አለ፣ ዱቄቱም አለ፣ ቅመማ ቅመሞቹ ሁሉ አሉ። ስለዚህ በቃ ጨርሻለሁ። ቆንጆ ሆኖ ተዋህዷል። አሁን ለመጥበስም አያስቸግረኝም። እንደምትመለከቱት ነው። ለመጥበስ እንዲያመቸን እንደዚህ መክተፊያ ላይ ዘይት ትንሽ መክተፊያውን ለቅልቀን እንደዚህ በፈለግነው መጠን ልክ እንደዚህ መደርደር እንችላለን። ለምን ቶሎ ለመጥበስ ይረዳናል። ስለዚህ እንደዚህ አድርጌ እንግዲህ ቦሎቄውን፣ ራይዙን፣ ዱቄቱን አንድ ላይ ደባልቄዋለሁ። ይሄንን ይመስላል። እንግዲህ እንዴት አድርጌ ላሳያችሁ እንዳለ ነው። እንግዲህ በቀላል መንገድ እየተጠቀምኩኝ ያለውትን እያሳየዋችሁ ነው። እዚህ ጋር ጎመኔን እንግዲህ እየጠበስኩኝ ነው። በደንብ አድርጌ እንግዲህ አጥቤዋለሁ ከከተፍኩኝ በኋላ። ስለዚህ መጥበሻውን በማጋል ውሃም ሳንጨምር ዘይትም ሳንጨምር እንደምትመለከቱት በደረቁ ውሃውን መጠጥ እስከሚያደርግልን እንደዚህ መጥበስ። እዚህ ጋም ዘይቴን እዚህ ላይ መጥበሻ ላይ አድርጌ እያጋልኩት ነው። የቦሎቄና የራይዙን ጥብስ ለመጥበስ በመጀመሪያ ዘይቱን እንደዚህ ማጋል አለብን። እሳቱን መካከለኛ ሙቀት ላይ አድርገን መጋሉን ካረጋገጠን በኋላ አዘጋጀነውን ይሄን የቦሎቄ የራይዝ ጥብስ እንግዲህ ሊጥ ወደ መጥበሻው ላይ እንጨምራለን። አሁን ለማስቀመጥም ይቀልልናል። አያችሁ፣ እጃችንን ወደ ላይ ከፍ አድርገን ዘይቱ እንዳይነካን እየተጠነቀቅን እሳቱን መካከለኛ ላይ ማድረግ አለብን። እንደዚህ መጠጥ ማለቱን ካወቅን በኋላ ውሃውን በደንብ አድርጎ መጥቷል። ስለዚህ ከላይ ምንድነው የማደርገው? ዘይቱ ነው የማደርገው። ስላልጨመርኩበት መጀመሪያ ላይ የምፈልገውን መጠን ልክ አድርጌ ዘይቱን ጨምራለሁ። ስለዚህ እንደገና አዋህደዋለሁ። ደግሞ እንግዲህ እንዳያርብኝ ይሄንን መመልከት አለብኝ። ወዲያው አንስተን እንደዚህ መገልበጥ ነው። ቀላል ነው። ትንሽ ከላይ ጠፈፍ ማለቱን ካወቅን በኋላ እንደዚህ መገልበጥ። አያችሁ ከለሩ ራሱ እንዴት እንደሚያምር። በጣም ነው ደስ የሚለው። የሽታው በጣም ቆንጆ ሽታ ነው ያለው። እንደ ብስክት ያለ ሽታ ነው ያለው።
ቆንጆ ነው። አሁንም ከዚህ መጠጥ ሲልልን እንግዲህ ማውረድ ብቻ ነው። ቆንጆ ሆኖ እየደረሰ ነው ያለው። እሳቱን ማዕከለኛ ሙቀት ላይ ማድረግ ነው ያለብን፣ በደንብ አድርጎ ወደ ውስጥ እንዲበስልልን። ጎመኑ ላይ ጨውን እጨምራለሁ። እነዚህን ቅመሞች እጨምራለሁ። የምፈልገውን መጠን ልክ ጨው ጨምራለሁ። በቃዋል። ቅመሞቹ ነው የምጨምረው። ይሄ ሲናመኑ ሽታው ቆንጆ ነው። የጎመኑን ሽታ ራሱ ይቀይርልናል። ስለዚህ ብንጠቀም ጥሩ ነው። ሆኖ ተጠብሷል። ከለሩንም ብዙ አልቀየረም። እሳቱን በጣም አልመታውም። ከተፍኩትን የፈረንጅ ቃሪያ ጨምራለሁ። አያችሁ ከለሩ ራሱ እንዴት እንደሚያምር። ሁለቱ አብሮ ሲደባለቅ ቆንጆ ከለር ሰጥቶታል። እዚህ ላይ አሁን ቀይ ስር ብጨምርበት ብዙ ከለሩን ይደብቀዋል። ይሄን ሁለቱን እንደዚህ መጠቀም እንችላለን። ከለሩን እያየን ስንመገብ ራሱ በደንብ መመገብ እንችላለን። በተለይ አታክልት ነው፣ ለጤናችንም እጅግ በጣም ጥሩ አስተዋጽኦ አለው። ትንሽ አብሮ ደግሞ እንዲዋሃድ ትንሽ ጠበስ እንዲል አደርገዋለሁ። አንድ ዙር ትንሽ ገልበጥ ላድርገውና ይበቃዋል። ቆንጆ ሆኖ ተጠብሷል። ስለዚህ አሁን ይሄንን አወርደዋለሁ። እዚህ ጋር እንግዲህ ያዘጋጀሁትን የቀቀልኩትን ቦሎቄ ይሄንንም ጎመን ውስጥ ጨምረዋለሁ። ዛሬ የቦሎቄ ቀን ነው። ስለዚህ ጤናማ የምግብ አዘገጃጀት ነው እያዘጋጀው ያለሁት። እንግዲህ በደንብ አድርጎ እንግዲህ ማደባለቅ ነው። ቦሎቄውንም እዚሁ ከጎመኑ ጋራ አብሬ ያደባልቀዋለሁ። እጅግ በጣም ጤናማ ነው። እንግዲህ ለኛ ይሄንን ስንመገበው የምትመለከቱት አታክልት ነው፣ ቦሎቄ ነው። ስለዚህ እንዲህ በቀላሉ ማዘጋጀት እንችላለን። ጊዜያችንንም ሰዓታችንንም ይቆጥብልናል፣ ጤናችንንም ደግሞ ይጠብቅልናል። ትንሽ አንድ ላይ ደግሞ ትንሽ ጠበስ አደርገዋለሁ ለተወሰነ ደቂቃ። በኋላ እሳቱን አጠፋዋለሁ። እንደምታዩት ከለሩን በጣም ነው የሚያምረው። ጤነኛ ምግብ እንግዲህ እንደዚህ መመገብ በቀላል መንገድ እንችላለን ማለት ነው። እንግዲህ የቦሎቄና የሩዙን ጥብስ በተመሳሳይ መንገድ እንግዲህ እንደዚህ መጥበስ ነው። ቅድም እንደጠበስ ነው ሁሉንም እንደዚህ ጠብሼ ጨርሳለሁ። እነዚህ እየደረሱ ነው ያሉት። እንደገና መገልበጥ ነው። ይህንንም ከላይ ጠፈፍ ማለቱን ካወቅን እንደዚህ አድርገን መገልበጥ ነው። ቀላል አሰራር፣ ጤናማ የሆነ ምግብ ልጆች፣ አዋቂዎች መመገብ የምንችለው የምግብ አሰራር ነው። እንግዲህ የዛሬ ይዤላችሁ የመጣሁት እንግዲህ ይሄኛው ምግቤ ደርሷል። እሳቱን አጠፋዋለሁ።
ገበታችን አሁን ለመመገብ እንግዲህ ዝግጁ ነው። በበሎቄ በሩዝ የተጠበሰ ቆንጆ የጥብስ አሰራር ነው። እንግዲህ በጣም ቀላልና ፈጣን ነው እንደምታዩት።